ሀገር ሄደው በዚህ የሚያውቁ ሰዎች ሲነግሩን አንድ ሀገር ላይ አገር በቀል እነዚህ ኢንዲጂኒየስ የሆኑ ኖሌጅም ሆነ እንደዚህ ሃንድክራፍት ሙያዎች አጠቃላይ በመንግስት በተለየ ድጋፍ አላቸው። ለምሳሌ አሁን በኢትዮጵያ መንግስት በፌደራል ባህልና ቱሪዝም የዳይሬክቶሬት አለው፣ የባህልና ዕደ ጥበብ ዳይሬክቶሬት አለው፣ በጀት አለው፣ ኤክስፐርት አለው፣ በቂ በጀት ያለው ማለት ነው። ይሄ እሱ ስራ መሆን ነበረበት። የአዲስ አበባ ባህልና ቱሪዝም እንደዛው። እንደገና ደግሞ በቤተ ክህነትም ደግሞ የቅርስ ጥበቃ ክፍል አለው፣ የስልጠና ክፍል አለው። ይሄ ባለሙያዎች የተመደቡለት አለው፣ በጀት አለው። ይሄ በጀት ሁሉ ይመለከቷል። ብዙ ጊዜ ሄደናል፣ ምንም በዛ በኩል የሚሆን ነገር የለም እና አሁንም በዚህ አጋጣሚ እናንተ ከመጣችሁ ይሄ ተቋም ከኛነት አልፏል፣ ከሲሳይ በገናነት አልፏል። የሀገር ነው፣ ቤተክርስቲያን ነው፣ የህዝብ ነው። ስለዚህ ይሄንን እንደውም አሁን በቀጣይ እንትናችን ሂደታችን ለሚመለከታቸው አካላት በደብዳቤ ጽፈናል፣ አቅርበናል። ኢቭን ከአዲስ አበባ ባህልና ቱሪዝም ባለሙያ 3 ኤክስፐርት ተልኮ ማምረቻችንና ማሰልጠኛችንን ማይተው ቦታው ለቱሪዝም ባህል፣ ኪነ ጥበብና ቱሪዝም ሶስቱንም ያሟላ ነው። ይሄ ድጋፍ ሊደረግለት ሁሉ ተጽፎ ለከንቲባ ቢሮ ሁሉ ተጽፎልን ደብዳቤ መልስ ሳያገኝ የቀረው። ስለዚህ መንግስት ጋር በሚገባው ስለሄድን ቀጣዩ መንገዳችን ወደ ህዝብ ነው ማለት ነው።